አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሁሉ ሰላም፣ ሁሉ አማን። ሁላችሁንም ሰላም ብያለሁ የኔ ውዶች ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ላይክ ሰብስክራይብ ለምታረጉኝ እህት ወንድሞቼ ከልብ አመሰግናለሁኝ። አሁንም ላይክ ሰብስክራይብ እያረጋችሁ አበረታቱኝ የኔ ውዶች። እንግዲህ ዛሬ የመጣሁትኝ ጥያቄ ተጠይቄያለሁ። በጣም ብዙ ጥያቄ ማለት ነው። እሱን ጥያቄ ለመመለስ ነው። ቲክቶክ ኢንቦክስ ላይ፣ ቴሌግራም ላይ ጥያቄ አለ። እሱን ጥያቄ ለመመለስ ነው የመጣሁት ማለት ነው። ሁላችሁም በድጋሚ ላይክ ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። በጣም ነው የማመሰግነው የእውነት ሰብስክራይብ እያረጋችሁ ላይክ እያረጋችሁ ኮሜንት ለምትጽፉልኝ እህት ወንድሞቼ ከልብ አመሰግናለሁኝ። ቀጥታ ወደ ጥያቄው ነው የምገባው ማለት ነው። ጥያቄው ምን ይላል መሰላችሁ? ዜድ የት ተወለድሽ ነው የሚለው ጥያቄው ማለት ነው። የመጀመሪያው የት ተወለድሽ? እኔ ትውልዴ ደሴ ነው። የወሎ ልጅ ነኝ። ሁለተኛው ጥያቄ ዜድ ትምህርቷን ተምራ ብትጨርስ ምን መሆን ትፈልግ ነበረ? እኔ ስለማቅ በትክክል መልሼ እንዳትዋሺ ብሎኛል የጠየቀኝ ሰው ማለት ነው። እኔ ትምህርቴን ተምሬ ብጨርስ ኑሮ መሆን የምፈልገው ፖሊስ ነበረ። ፖሊስ መሆን እፈልግ ነበር የእውነት። በፊት ትምህርት ቤት በመማር ሰዓት ተምሬ ጨርሼ ፖሊስ መሆን ነበር የምፈልገው። አሁን ላይ ግን አልፈልግም። ትምህርቱንም ቢጨርሰውም ኑሮ ፖሊስ መሆን አልፈልግም አሁን ማለት ነው። ግን በፊት የእውነት ተምሬ ፖሊስ መሆን እፈልግ ነበረ። ዜድ አሁን ያለሽው የት ነው? ኢማራት ነው ያለሁት። አሁን ያለሁትኝ የምኖረው ኢማራት ነው። ስደት ላይ ተሆንሽ መቼ ወደ ኢትዮጵያ መመለስ አስበሻል? አልገባኝም። አላቅም መቼ እንደምመለስ እኔ አላቅም። አላህ ነው የሚያውቀው። ይቅርታ እሺ፣ ስልክ ገብቶ ነው። ሌላኛው ጥያቄ ዜድ አሁን በህይወትሽ ደስተኛ ነሽ ወይ? አዎ ደስተኛ ነኝ አልሐምዱሊላህ። በጣም ደስተኛ ነኝ። ዜድ በ2001 ለምን በጩቤ ተወጋሽ ይላል ማለት ነው ጥያቄው። በነገራችን ላይ ይህን ጥያቄ የሚጠይቀኝ ሰው እሱ በደንብ ስለኔ ያውቃል። እኔ ግን ማንነቱን አላውቅም። በጣም በተደጋጋሚ ጥያቄው ለምን አትመልሽም ስላለኝ ነው ዛሬ የምመልሰው ማለት ነው። አንዳንዴ በህይወታችን የሚያጋጥመን ነገር አለ። በዛ ሰዓት ልጅነት አለ፣ ብዙ ጓደኛ አለ። አዎ ተወጋ፣ አልሐምዱሊላህ አሁን ላይ ደህና ነኝ። በዛ ሰዓት አጠገብሽ የነበሩት ጓደኞችሽ አሁንስ አሉ ወይ ይላል ማለት ነው። እንግዲህ 2001 ላይ የነበሩት ጓደኞቼ አሉ፣ ግን አብረን አይደለንም። ግማሾቹ አረብ ሀገር ናቸው። ሁለት ሰው በህይወት የለም። ሁለቱ ጓደኞቼ በህይወት የሉም። የቀሩት ግን አሉ። ግማሾቹ ኢትዮጵያ፣ ግማሾቹ ደግሞ በአረብ ሀገራት ላይ ናቸው። ግን እንደዚህ ስልክ አንደዋወልም፣ አንገናኝም። ልጅሽን ለምን ሀፊዝ አልሽው? እኔ አይደለሁም ያወጣሁለት ማለት ነው። ስሙን አጎቱ ነው ስም ያወጣለት፣ እኔ አይደለሁም። ግን በጣም የምወደው ስም ነው። በህይወትሽ ውስጥ አንድ የምትወጂውን ሰው ሌላ የምትወጂው ሰው ቢያስከፋብሽ ይቅርታ ታረጊለት አለሽ ወይ? ያ የምትወጂው ሰው ማን ነው? በህይወቴ ውስጥ በጣም የምወዳቸው ሰዎች አሉ። ግን በልጅ የመጣ ሰው ማንንም ይቅርታ ማድረግ አልችልም።
በጣም ማለት ነው። በልጅ የሚያስቀይመኝ ሰው ለማንም ሰው ይቅርታ አላረግም። በህይወትሽ በጣም የምትወጃቸውና በህይወትሽ ውስጥ በጣም ዋጋ መሰጫቸው እነማን ናቸው? አንደኛ ልጄ፣ ሁለተኛ ቤተሰቦቼ። በጣም ዋጋ የምሰጠው የማልደራደርበት በዚች ምድር ላይ ልጄ እና ቤተሰቦቼ። ዜድ ስንት አፍቅረሻል? ወይኔ እናቴ ጥያቄ። አንዴ ነው ያፈቀርኩትኝ። አንዴ ታፈቀርኩ አይበቃኝም እንዴ? አንዴ ነው ያፈቀርኩትኝ። ዜድ አሁን ባለሽበት ህይወት አያርገውና ከዚህ ህይወት ብትወጪ ሌላ ሁለተኛ ማፍቀር ትችያለሽ ወይ? አያርገውና ብሎ ጥያቄ። የሰው ልጅ ከመጀመሪያ ህይወቱ ፌል ታረገበት ሁለተኛ ይሞክራል አይደለ? ተተሳካ ይሳካል፣ ካልተሳካ ይተዋል። የሰው ልጅ ከመጀመሪያ ህይወቱ ሲወጣ ማንኛውም ሰው እንደገና ሁለተኛ እድል ይሞክራል። ያኔ አንድ ሰው አላፈቅርም ወይም ደግሞ ሌላ ሰው አልወድም ብሎ መደምደም አይችልም፣ እንደኔ ማለት ነው። እስኪ እናንተ ደግሞ ኮሜንት ላይ ያስቀምጡልኝ ማለት ነው የኔ ውዶች። በህይወትሽ ትልቅ ስህተት ሰርቻለሁ ወይም ይህን ነገር ባላረኩት ብለሽ የምትቆጭበት ነገር አለ ወይ? እሱስ ምንድን ነው ይላል። አዎ አለ። በህይወቴ ይህን ነገር ባላረኩኝ፣ ይህን ነገር ባልወሰንኩኝ፣ አሁን ላይ ማለት ነው እያደጋችሁ ስትሄዱ ሁሉንም ነገር እያገናዘባችሁ ሁሉንም ነገር እያወቃችሁ ትሄዳላችሁ። ግን በልጅነት የምትወስኑት ውሳኔ ደግሞ በጣም ከባድ ነው። ምንድን ነው እሱ መናገር አልፈልግም፣ ግን አዎ አለ። አሁን ድረስ በልጅነት የወሰንኩት ውሳኔ አሁን ድረስ ዋጋ እየከፈልኩበት ያለው አለ። ግን ይሄ ነው ብዬ መናገር አልፈልግም። አንዳንዴ ቆም ብለን ብናስብ ውሳኔዎችን ከመወሰናችን በፊት ማለት ነው ቀላል መስለው የምናያቸው ነገሮች ግን በኋላ በህይወታችን በጣም ዋጋ እያስከፈሉን የሚሄዱ ነገሮች አሉ። ግን ይሄ ነው ብዬ መዘርዘር አልፈልግም። ስንት የወንድ ጓደኛ አለሽ? የሴትስ ስንት ጓደኛ አለሽ? እኔን ጨምሮ። የሴት ጓደኛ በጣም ብዙ ጓደኞች አሉኝ። ብዙ ማለት ነው። ያኔ እንደዚህ ብዬ በቁጥር ሳይሆን ብዙ ጓደኞች አሉኝ። ቲክቶክ ላይ ደግሞ አሁን በቅርብ ሰዓት ያወቅኳቸው ጓደኞች፣ ሰፖርት የሚያደርጉኝ ጓደኞች አሉኝ። የወንድ ጓደኞች አሉኝ። ያኔ እንደዚህ በቲክቶክ ላይ የማውቃቸው እንደዚህ በአንዳንድ አጋጣሚ በስልክ የማውቃቸው ጓደኞች አሉኝ። ግን እንደዚህ ነው ብዬ ከኔ ጨምሮ ላልከው እኔ አንተን አላውቅህም። እንዴት ነው ጓደኛ የምትሆነው? እና አሉኝ ማለት ነው። አንቺ የምትወጂው ቤተሰቦችሽ የማይወዱት ምንድን ነው? እኔ ወዲጀው ቤተሰቦቼ የጠሉት ነገር እስካሁን የለም። እኔ የምወደውን ሁሉ ቤተሰቦቼ ይወዱታል። ያኔ አንድ ቀንም እኔ የወደድኩትን ነገር እነሱ ይህንን ነገር ተይ ብለውኝ አያውቁም ቤተሰቦቼ። ለእናትሽ ታዛዥ ልጅ ነበርሽ ወይ? ታዛዥ ተሆንሽስ ምን አርገሻል ለእናትሽ? እኔ በልጅነት ከቤተሰቦቼ ጋር ስኖር ማለት ነው ለእናቴ ይሄን ነገር አድርጌያለሁ ብዬ አላውቅም። ለምን እኔ ራሴን ታወቅኩ ጀምሮ ትምህርት ቤት ተገባሁኝ። የጧትም ተማሪ ሲሆን ጧት ነው የምሄደው፣ የማታም ተማሪ ሲሆን ጧት ነው የምሄደው። ለምን ኳስ ስለምጫወት ማለት ነው። ለእናቴ ቅዳሜና እሑድን ቢያንስ ውሃ እንጨት ለቅሜላት ሊሆን ይችላል። ግን ራሴን ታወቅኩ እንደዚህ አዲስ አበባ ተገባሁኝ።
ስራ ተጀመርኩ፣ ስደት ተጀመርኩኝ። ለእናቴ ብዙ ነገር አድርጌያለሁ። ለእናት ይሄን አድርጌያለሁ ይሄን አድርጌያለሁ አይባልም፣ ግን ለእናቴ ለቤተሰቦቼ፣ ለሁሉም ብዙ ነገር አድርጌያለሁ። አሁንም የምችለውን ነገር ሁሉ አረጋለሁኝ ማለት ነው። ትምህርት ቤት ውስጥ በምትማሪበት ጊዜ ምን ያጋጠመሽ ነገር አለ? እኔ ግን አውቀዋለሁ። ሳትዋሺ በትክክል መልሺ። ምንም የሚያስዋሽ ነገር የለም። ኳስ ስጫወት በኳስ ተመትቻለሁ። ኩላሊት ሌላ ነገር ምንም ነገር የለም። ሳትዋሽ እያለ ምንድን ነው የሚያስጠነቅቀኝ? እና ኳስ ስጫወት ተመትቻለሁ። ሌላ ነገር የለም። ትምህርት ቤት ላይ ማለት ነው። ትምህርት ቤት ብዙም እንትን አላልኩም። 4 ዓመት ምናምን ነው እዛ የተማርኩት። ከዛ በኋላ አዲስ አበባ ነው የተማርኩት ማለት ነው። ሶሻል ሚዲያ ላይ የሆነ ሰው አይተሽ ይህ ሰውዬ ጓደኛዬ ወይም ፍቅረኛዬ ቢሆን ብለሽ ተመኝተሽ ታውቂያለሽ ወይ? ኖ፣ አስቤም አላቅም፣ ተመኝቼም አላቅም። እንዲህ አይነት ሀሳብ ራሱ አስቤ አላቅም። ምንም ነገር የለም። እንደዚህ አይነት ሀሳብ ሲጀመር አስቤውም አላቅም። ባለፈ የሰራሽው ቪዲዮ ላይ ጓደኛሽን ስታመሰግኛት ሰምቻለሁ። ጓደኛሽ የት ነው ያለችው? ባለትዳር ናት ወይስ ሲንግል? ባለትዳር ናት። ባለትዳር ናት። ለምን እንደፈለክ ያ ጥያቄው ያኔ ለምን እንደፈለክ ባላቅም ባለትዳር ናት። ብታስተዋውቂኝ ቅር ይልሻል ወይ? እሺ ታለች፣ አስተዋውቀሃለሁ። አሁን ቢመቻችልሽና ትምህርትሽን መማር ትፈልጊያለሽ ወይ? ወይም ትምህርትሽን መጨረስ ትፈልጊያለሽ ወይ? አስቤበት አላቅም። አሁን ላይ የመማር ፍላጎትም የለኝም። አዲስ አበባ ውስጥ ስትኖሪ በቤት ኪራይ የተዋወቅሻቸው ሰዎች አሉ ወይ? አዎ፣ አንዷ መጀመሪያ ብዙ ጊዜ ተከራይቼ የምኖርባት፣ አሁን ግን በህይወት የለችም። ሁለተኛ ደግሞ አባ ኪሮስ ስኖር ተከራይቼ የነበርኩበት ማለት ነው። በጣም የምወዳቸው በጣም የማከብራቸው እንዲህ እህትም እንዲህ ወንድምም የሆኑልኝ አሁን ድረስ ግንኙነታችን ያልተቋረጠ በጣም የምወዳቸው አሉ። አዲስ አበባ ውስጥ ስኖር የእውነት ለረጅም ዓመት ስኖር የተከራይ መጥፎ አጋጥሞኝ አያውቅም። በጣም ጥሩ ናቸው። እንዲህ እህት እንዲህ ወንድም ሆነውልኝ ነው የምኖረው ማለት ነው አዲስ አበባ እስካሁን ድረስ ስቲል በጣም ጥሩ ናቸው። የሰው ልጅ እንዲወዳችሁም እንዲጠላችሁም የምታረጉት የራሳችሁ ጸባይ ነው ማለት ነው። ጥያቄው ይሄን ይመስል ነበረ። በጣም ብዙ ጥያቄ አለ ወላሂ በጣም ብዙ ማለት ነው። ግን ለዛሬ ይበቃናል። ሁላችንም ጸባይ ካለን ከማንኛውም ሰው ጋር እንኖራለን። ከእንስሳ ጋር ራሱ እኮ ይለመዳል የሰው ልጅ ጸባይ ካለው ማለት ነው። የሰው ልጅ ዋናው ነገር ጸባይ ነው። ጥያቄ ካላችሁ እንደሱ ጠይቁኝ፣ መለስላችኋለሁኝ። ላይክ ሰብስክራይብ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ በረካቱ